መካከል ያለው ግንኙነት አብቅቷል። ዳግም ያንን መጥፎ ፊትሽን እንዳናየው። ራዳ እያለቀሰች እጃቸውን ለመያዝ ሞከረች። ልጆቼ አንዴ ስሙኝ፣ እኔ ከሆዴ ባልወልዳችሁም ከነፍሴ በላይ ወድኳችኋለሁ። ነገር ግን የሶስቱም ጭንቅላት በጥላቻ ደም ተሞልቶ ነበር። የያዙትን ቦርሳ አንጠለጠሉና ያቺን የታመመችና ረዳት የሌላት ሴት በጨለማው ውስጥ ብቻዋን ጥለዋት ወጡ። ፓዋን ከመሄዱ በፊት ዞር አለና አንድ ቀን ትልቅ ሰው ሆኜ እመለሳለሁ፣ ለዚህ ሁሉ ተንኮልሽ ዋጋሽን እሰጥሻለሁ ብሎ ዝቶባት ሄደ። የሚቀጥሉት 10 ዓመታት ለራዳ ከሕያው ሞት አይተናነስም ነበር። እንደገና ብቻዋን ቀረች። ሰውነቷ ይበልጥ አረጀ፣ ተጎሳቆለ። ለአንዲት ሳንቲም ተቸገረች። የሰፈሩ ሰው እብድ አሮጊት እያለ ይጠራት ጀመር። ምክንያቱም ልጆቿ ጥለዋት በሄዱበት በዚያ መንገድ ጥግ ላይ በየቀኑ አፍጥጣ ትጠብቅ ነበር። እጇ ላይ አሁንም ያቺን የሐሪሽን ሰዓት አስራለች። ልክ እንደ ራዳ ተስፋ ሰዓቷም መስራቱን አቁሞ ነበር። የጊዜ ወፍጮ መሽከርከሩን ቀጠለ። የራዳ ሕይወት አመሻሽ ይበልጥ እየደበዘዘ መጣ። አሁን 60 ዓመት ሞልቷታል። የዓይኖቿ ብርሃን ደክሟል፣ መራመድም ይቸገራል። ድሮ ድግስ ትሰራበት በነበረው ምድጃ ላይ አሁን አንዲት ትንሽ የሸክላ ድስት ብቻ ተቀምጣለች። በሷም ለራሷ የምትሆን ደረቅ ዳቦ ትጋግራለች። የሰፈሩ ሰው ያቺ በሽተኛ አሮጊት እያለ ይጠራታል። ብዙ ጊዜ በሌሊት ጸጥታ ብቻዋን ታወራለች። በሌላ በኩል በከተማው ውስጥ ያ ኃያል ኮንትራክተር የመጨረሻ እስትንፋሱ ላይ ነበር። የሞት ፍርሃት ተኝቶ የነበረውን ህሊናውን ቀሰቀሰው። እየተንቀጠቀጠ ሱራጅን፣ አካሽን እና ፓዋንን አስጠራቸው። ልጆቼ ትልቅ ውሸት ዋሽቻችኋለሁ። ራዳ ወላጆቻችሁን አልገደለችም። እንዲያውም እናንተን ለማስተማር ስትል የእናትነት መስዋዕትነት ነው የከፈለችው። ያንን መሬትና ቤቷን በውሸት ነው የነጠቋት። ይህንን ብሎ እያሳለ ለዘመናት የደበቀውን እውነተኛ ሰነድ ሰጣቸው። ይህንን ሲሰሙ የሶስቱ ወንድማማቾች እግር ከዳቸው። መጥፎ ዕድል እና ገዳይ ብለው የጣሏት ሴት ለካስ እውነተኛ ጠባቂያቸው ነበረች። የሱራጅ አይኖች ደም ለበሱ። አካሽ ተንሰቅስቆ አለቀሰ። ፓዋን ግድግዳውን በቡጢ እየመታ ጮኸ። ምን አደረግን? የገዛ እናታችንን እኮ ገደልን። ገንዘብና ዝና ነበራቸው፣ ነገር ግን በነፍሳቸው ውስጥ ማንም ሊያክመው የማይችል ቁስል ተፈጠረ። በሚቀጥለው ቀን በዚያ አቧራማ ሰፈር ውስጥ ነዋሪዎቹ አይተውት የማያውቁት ነገር ተከሰተ። 3 የሚያብረቀርቁ የቅንጦት መኪኖች በጭቃው መንገድ ላይ እየተንገዳገዱ መጥተው የራዳ ጎጆ ፊት ለፊት ቆሙ። የሰፈሩ ሰው አፉን ይዞ ተመለከተ። የመኪናዎቹ በሮች ተከፈቱ። 3 ዘናጭ ወንዶች ወረዱ። ነገር ግን ፊታቸው ላይ ኩራት አልነበረም፣ ጥልቅ ሐዘንና እፍረት እንጂ። ራዳ ጎጆዋ ደጃፍ ላይ ድንጋይ ላይ ተቀምጣለች። የለበሰችው ያረጀ ጨርቅ ነው። ሱራጅ እናቱን በዚያ ሁኔታ ሲያያት ሮጠ። ጭቃው ላይ ተንበርክኮ እግሯ ስር ወደቀ። እማዬ ግደይኝ፣ ወንጀለኛ ነኝ። እንዴት እናቴን ተጠራጠርኩ? እኔ መኖር አይገባኝም። የራዳን እግር አቅፎ ድምፁን ከፍ አድርጎ አለቀሰ። አካሽና ፓዋንም አብረውት ተንበርክከው እንባቸውን አፈሰሱ። ራዳ በሚንቀጠቀጡ ጣቶቿ የሱራጅን ፊት ዳሰሰች። እንባ አልነበራትም፣ ድምፅዋ ግን የህመም ውቅያኖስ ነበር። ልጆቼ እኔ እኮ ድሮ ይቅር ብያችኋለሁ። ነገር ግን እናትነቴን የካዳችሁ ቀን ያኔ ነው ልቤ የተሰበረው። እኔ እኮ መኪናችሁን አልፈለኩም፣ እምነታችሁን እንጂ አለሽ ጎሮሮዋ እየተዘጋ። ፓዋን ራሱን የእናቱ እቅፍ ውስጥ ቀብሮ እንዲህ አለ፣ እማዬ ልንወስድሽ መጥተናል። ከዚህ በኋላ በዚህ ሲኦል ውስጥ አንድም ቀን አታድሪም። ያንን ኮንትራክተር ደግሞ ግፊት አቅርቤ የሰራውን ግፍ አስከፍለዋለሁ። ራዳ 3ቱንም አነሳችና ግንባራቸውን ሳመች። እናት በልጆቿ ላይ መቼም አትጨክንም፣ የፈለገውን ወንጀል ቢሰሩም ቅሉ አለች። 3ቱ ልጆች ደግፋው ወደ መኪናው ወሰዷት። ሰፈሩ ሁሉ በድንጋጤ ያያል። ትላንት እብድ የተባለችው አሮጊት ዛሬ እንደ ንግሥት ተከብራ ሄደች። ከተማ እንደገቡ የቤታቸውን ስም የራዳ መኖሪያ አሉት። ራዳ ግን ዝም ብሎ መቀመጥ አልፈለገችም። ልጆቿን ጠራችና እንዲህ አለች፣ እውነት ካዘናችሁና መካስ ከፈለጋችሁ በስሜ የራዳ መታሰቢያ ማዕከል አሰሩልኝ። እዚያም ማንም እናት አልባ እንዳይሆን፣ ማንም የተራበ እንዳያድር አደርጋለሁ። ዛሬ ራዳ የዚያን ማዕከል ማድቤት ትመራለች። አሁን በሺዎች የሚቆጠሩ ልጆች አሉላት። 3ቱ ልጆቿ ደግሞ በየቀኑ ማታ እየመጡ ያቺን ጣፋጭ የእናት ዳቦ ይበላሉ። የሐሪሽ ፎቶ ማዕከሉ መግቢያ ላይ ተሰቅሏል። በፎቶው ላይ ሆኖ ፍቅር እና እውነት መቼም አይሸነፉም እያለ ፈገግ ይላል። ጓደኞቼ የራዳ ታሪክ ምን ተሰማችሁ?
አስተያየታችሁን ኮሜንት ላይ አስቀምጡልን። ታሪኩን ከወደዳችሁት ላይክ ማድረግና ለጓደኞቻችሁ ማጋራት እንዳትረሱ።